ማርያም ብጽዕት ነች። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እንወዳታለን፣ እናከብራታለን። ልዩ ቦታ፣ ልዩ ፍቅር፣ ልዩ አክብሮት አለን ለማርያም። ነገር ግን መጽሐፍ ቅዱስ ደግሞ ያላለውን ነገር ለማለት አንገደድም። ፀሐይን የለበሰች ጨረቃን የረገጠች ከዋክብትን ደግሞ በአክሊል የደፋች ማርያም አይደለችም። እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደ ነው። ስለዚህ ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደ ነው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿን የሰማኝ ሰው ቃል የተቀሩትን ልጆቿን ብሎ ይናገራል። ስለዚህ በሌላ አማርኛ ምን እያልከን ነው? ማርያም ሌላ ልጅ አላት ማለት ነው ከኢየሱስ ውጪ እያልከን ነው። ሌላ ማርያም ያልሆነችበት ምክንያት ላሳያችሁ እችላለሁ። ኢየሱስ ከተወለደ በኋላ ሄሮድስ ሲፈልግ የነበረው ልጁን ነው፣ እናቲቱን አይደለም ሲፈልግ የነበረው። ዘንዶ ግን በዚህ ምዕራፍ ላይ ልጁንም እናቲቱንም ሲያሳድዳቸው ትመለከታል። ስለዚህ በእነዚህ ሁሉ ምክንያቶች በዚህ ምዕራፍ ላይ የተጠቀሰችው ሴት ፀሐይን የለበሰች ጨረቃን የረገጠች ከዋክብትን ደግሞ በአክሊል የደፋች ማርያም አይደለችም። ማርያም አይደለችም።